ሰላም ጤና ይስጥልኝ ባለፈው ክፍለ ጊዜያችን materials forming earth's crust ቅርፊተ መሬት እንዲሰራባቸው ማቴሪያሎች ወይም ቁስ አካላቶችን አይተናል ከነዚህም ውስጥ major elements and minerals. So today we will learn major rocks forming the crust ቅርፊተ መሬትን እየተሰራባቸው የሆነ አለቶችን rocks እናያለን. Based on formation, rocks of the earth's crust are classified into three. ፎርሜሽናቸው መስራታቸው ወይም ስሪታቸውን መሰረት በማድረግ ሮኮች በሶስት ከፍለን እናያቸዋለን igneous rock, sedimentary rock and metamorphic rock በመባል ይታወቃል the first one is igneous rock ነው ወይም ቀልጠተ አለት የምንለው the word igneous was derived from the Latin word means ignis which means fire ይህ የigneous የሚለው ቃል የመጣው ከላቲን ወርድ ነው ignis ማለት fire ወይም እሳት የሚለውን ሐሳብ ይሰጠናል እነዚህ ሮኮች ብዙ ጊዜ የሚፈጠሩት በእሳተ ገሞራ አማካኝነት ነው በዛም ነው ቅልጠተ አለት የሚል ስያሜ የተሰጣቸው Those rocks are formed when molten rock or magma cools and solidifies either on the surface or inside the surface እነዚህ ሮኮች ፎርም የሚሆኑት እነዚህ molten rock ወይም ማግማ ቀልጠተ አለት የቀለጠውን አለት ኩል ሲሆን ወይም ሲቀዘቅዝና ወደ ጠጣርነት ሲቀየር ይህም either on the surface በምድር ገጽታ ላይ ወይም ውጫዊ ፓርት ላይ or inside the surface inner part of the earth ላይ ሊሆን ይችላል ውስጥ ላይ ቀዝቅዞ የሚቀር ሊኖር ይችላል ውጭ ላይ ሊወጣ ይችላል ይሄ ራሱ የሆነ ምክንያት አለው ምንድነው ምክንያቱ ስንል እዛው ምድር ውስጥ ቀዝቅዞ የሚቀረው አለቶች እርስ በራሳቸው በሚጋጩ ሰዓት ወይም እርስ በራሳቸው በሚፋተጉ ሰዓት አነስተኛ የሆነ ቴምፕሬቸር ካለ አነስተኛ የሆነ ምን ይኖራል ጋስ ይኖራል አነስተኛ ጋስ በሚኖርበት ሰዓት ደግሞ ሮኮች ምን አይሆኑም ወደ ፈሳሽነት የመቀየር ፕሮባቢሊቲያቸው አነስተኛ ነው በዛን ሰዓት እዛው ድንጋይ ንቃቃት ወይም ደግሞ ድንጋይ ስርን የሚቀሩ የሆኑ አለቶች or internal part of the earth ላይ የሚቀሩ አለቶች ናቸው ሁለተኛ outer part ላይ የሚሆኑት ደግሞ high temperature ሲኖር high gas ይኖራል high gas ሲኖር ደግሞ ወደ ፈሳሽነት ይቀየራል ወደ ፈሳሽነት ሲቀየር ደግሞ ወደ ውጭ የመውጣት ኃይል ይኖራል ምድርን ገፍቶ ወደ ውጭ ይወጣል ይህ ውጭ ላይ የሚቆየው or የሚሆነው ላቫ ይባላል ወደ ውጭ የወጣው ያ ላቫ ደግሞ ሲቆይ ሲቀዘቅዝና ወደ ጠጣርነት ሲቀየር ይህ ውጭ ላይ ወጥቶ ውጭ ላይ የምናገኘው የሆነ ቅልጠተ አለት or igneous rock ይሆናል ማለት ነው Sometimes the hot rock erupts on the surface አንዳንዴ የሞቀው ወይም የቀለጠው የሆነ አለት ወደ ውጭ ይወጣል on the surface ላይ ይወጣል magma that get to the surface is called lava magmaውን ወደ ውጭ ወይም outer part of the earth ላይ ሲሆን is called lava ብለን እንጠራዋለን magma ብዙ ጊዜ ያው የሚፈጠረው ከ900 እስከ 1600 ዲግሪ ሴልሺየስ የሚሆን ቴምፕሬቸር ሲኖርና እንደዚሁም ደግሞ ብዙ ጊዜ ደግሞ ጥልቀቱ ከ60 እስከ 200 ኪሎ ሜትር ጥልቀት ባለው አካባቢ ነው ይሄንን ማግማ የሚፈጠረው ማግማ ማለት ያው ምድር ውስጥ የቀለጠ የሆነ አለት ወይም molten rock ነው so there are two main types of igneous rocks ራሱ በሁለት ከፍለን እናያቸዋለን these are extrusive igneous rock and intrusive igneous rock ነው extrusive igneous rock በመባል የሚታወቀው ውጫዊ ወይም መጀመሪያ እንዳልነው that means በሚቀዘቅዝበት ቦታ መሰረትን በማድረግ በሁለት መከፈለን ነው የምናያቸው extrusive የምንለው igneous rock are also called volcanic rocks ይባላሉ በእሳተ ገሞራ አማካኝነት የሚፈጠሩ that means ወደ ውጭ ሲወጣ ነው እሳተ ገሞራ የምንለው አይደለ በቮልካኒክ eruption አማካኝነት ወደ ውጭ የወጣው outer part of the earth ላይ የሆነውን አለት this extrusive igneous rock በመባል ይታወቃል
they are formed when magma cools and solidifies on the surface of the earth እነዚህ ፎርም የሆኑት ማግማ ወደ ውጭ ወጥቶ ላቫ ሆኖ ላቫውን ደግሞ ሲቀዘቅዝና ወደ ሶሊዲፋይ ወደ ጠጣርነት ሲቀየር የሚፈጠር extrusive igneous rock በመባል ይታወቃል an abundant and important example is basalt and obsidian obsidian እና basalt መውሰድ እንችላለን basalt የሚባለው ጥቁር ድንጋዩ obsidianም ያው ጥቁር ቢሆንም የሚያብለጨልጭ በድሮ ጊዜ ሰዎች እንደውም ለጦር መስሪያ እንደ ቢላ የሚጠቀሙት ነው ይሄ በጣም ጠንካራ የሚያብለጨልጭ አለት አለ አይደል እሱ ነው obsidian የሚባለው basalt ደግሞ ጥቁር ድንጋይ ለግንባታ ምናምን የሚውል የአለት አይነት ነው so this extrusive igneous rock example ናቸው the second one intrusive igneous rock የሚባለው rocks are also called plutonic rock በመባል ይታወቃል extrusive rock volcanic rock ሲባል ይሄ ደግሞ plutonic rock ነው ይሄ አነስተኛ ጋስና አነስተኛ ቴምፕሬቸር ባለበት ኤሪያ ኢነር ፓርት ኦፍ ዘ እርዝ ላይ የሚፈጠር ነው ወደ ውጭ መውጣት አይችልም ወደ ውጭ ወደ ፈሳሽነት ስላልተቀየረ እንደዛው ማግማውን በትንሹ ቀልጦ ወደ ፈሳሽነት ስላልተቀየረ ወደ ውጭ ገፍቶ መውጣት የማይችል አለት ይህ intrusive igneous rock በመባል ይታወቃል they are formed when magma cools and crystallizes within the interior of the earth ማግማው እዛው ሲቀዘቅዝ እና ክሪስታላይዝ ሲያደርግ interior of the earth ላይ የሚቆየው ይሄ intrusive rock በመባል ይታወቃል an example granite is the most abundant intrusive igneous rock መውሰድ እንችላለን ባለፈው ክፍለ ጊዜያችን ስናይ ግራናይት ሲልኬት ከሚባል ማዕድናት እንደሚሰራ ያየንበት ሁኔታ ነበረ so ይሄ ነው ማግማ ምንድነው ስንል is the name for molten rock ነው ምንድነው የቀለጠ ድንጋይ ስም ነው ይሄም ደግሞ material found below the earth surface ይሄ በinterior part of the earth ወይም inner part of the earth or earth surface below ወደ ውስጥ የሚገኝ ነው this name changed to lava ይህ ማግማ የሚለውን ወደ ላቫ ይቀየራል መቼ ወይም ማግማ reaches the earth surface ያው የቀለጠው ወይም extrusive igneous rock ያልነው ወደ ውጭ ወጥቶ የፈሰሰው ላቫ ብለን እንጠራለን ማለት ነው ይህ igneous rock ነው በሁለተኛነት types of rock sedimentary rock ነው ይህ sedimentary rock የምንለው ዝቅጠተ አለት የሚል ስያሜ ነው ያለው the term sedimentary was derived from the Latin term ይህ ከላቲን ቃል የመጣ ነው sedimentum የሚለው ነው which means settling ማረፍ or I mean settling ተደላድሎ መከማቸት or lay down ማረፍ ያረፈ የሆነ በተለያዩ erosion በተለያዩ የመሬት መንሸርሸር ምክንያትን የተለያዩ ነገራቶችን ቅሪተ አካላቶችን ተጠራቅሞ ለብዙ አመታቶች ሲቆይ የሚፈጠር አለት ዝቅጠተ አለት or sedimentary rock በመባል ይታወቃል are formed by various erosion agents መሸርሸር ምክንያት የሚፈጠር አለት ነው most of this type of rocks are formed in river sea and ocean በአብዛኛው ጊዜ እንደዚህ አይነት ሮኮች አለቶች የሚፈጠረው ወንዞች ባህሮችና ውቅያኖሶች አካባቢ እንደሆነ ነው የሚያሳዩት sedimentary rocks differ from other types of rocks for the fact that it has layers እነዚህ sedimentary rock metamorphic እና ከigneous rock የሚለየው በመንደነው ሌየር አለው የራሱ የሆነ ሌየር አለው የተደራረበ የሆነ ሌየር አለው that means በአንድ ጊዜ የሚፈጠር ሳይሆን for long period of time በመቆየት የሚፈጠር ይሆነ አለት ነው ሌየሩ ምንድነው the bottom layer ታችኛው ሌየር አለ upper layer አለ is the oldest የቆየ ወይም አሮጌ የሆነ ብዙ አመታቶችን የቆየ የሆነ layer ነው and is hardest of the layers deposited above it I mean ከአፐሩ በበለጠ ሁኔታ ጠንካራና እንደዚህም ደግሞ የቆየ የሆነ ምንድነው ሌየር ነው ምክንያቱም የቆየውን ብዙ ክምችቶች ላይ ስለሚፈጠርበት ይጠነክራል ላይ ስለሚደራረቡበት ይጠነክራል while the top layer የሚባለው ደግሞ ወይም upper layer is the youngest and the softest younger ወይም ደግሞ በቅርብ ጊዜ የተፈጠረ የሆነ ሌየር እና እንደዚህም ደግሞ ይሄ ለስላሳ ነው አንጻሩ ከቦተም ሌየር ማለት ነው
Sedimentary rocks contain fossils which indicate evidence of past events. ስላለፉ ኢቨንቶች ክስተቶች ስለ ቆዩ ነገራቶችን እንደ መረጃነት ወይም እንደ ቅሪተ አካላቶችን መረጃነት ምንጭም ይሆናል። ምክንያቱም ብዙ ነገራቶች እሱ ላይ ስለሚፈጠር ኦር ስለሚከማች በጣም ብዙ አመታቶች ስለሚቆይ ያ ደግሞ ስለ ፎሲል ስለ ቅሪተ አካላቶችንም ጥናት ለማካሄድም ይጠቅማል ማለት ነው። and thus rocks are warehouse of major energy resources እንደ መጋዘንም ይሆናል ማለት ወይም ደግሞ እንደ ማቆያ ኦር ምኖችን የኃይል ምንጮችን ማቆያ ሆኖ ይቆያል። ምክንያቱም ክምችቱ ስለሚኖር ማለት ለምሳሌ ስለ ሰቻስ ኮል ይሄ ከሰል የሚባሉት ድንጋይ ከሰል ፔትሮሊየም ናቹራል ጋዝ እነዚህ ምንድነው በሱ ላይ የሚገኙ an example of sedimentary rock ናቸው። ስለዚህ እነዚህ እንደ source of energy የምንላቸው energy sources ማከማቻ ወር ማቆያም ሆኖ ይቆያል። The third and the last type of rock is metamorphic rock. Metamorphic rock ማለት changed rock ነው ወይም ደግሞ ለውጥ አለት ብለን እንጠራዋለን። Metamorphic rocks get their names from the Greek words. ይህ ከግሪክ ቃል የመጣ ነው። ኢግነስ እና ሴዲመንታሪ ሮክ የመጡት ከላቲን ወርድ ሲሆን ይሄ ደግሞ ከምን ወርድ ነው? ከግሪክ ወርድስ ነው። ሜታ ሚንግ ቼንጅ ሜታ ማለት በግሪክ ቼንጅ ማለት ነው። ቼንጅ and morphoming form changed form rock ወይም በለውጥ አለት በመቀየር የተከሰተ ኦር ፎርም የሆነ አለት እንለዋለን። results from changes in other kinds of rock ይህ ሮክ ይህ አለት የሚፈጠረው በምንድነው? ከሌሎች አለቶች ውጤት ነው። either igneous rock or sedimentary rock የሚፈጠር ነው። ምክንያቱም እናያለን they are produced from pre-existing igneous sedimentary even other metamorphic rocks እነዚህ አለቶች ብዙ ጊዜ በሂት እና በፕሬሸር አማካይነት ቅድመ ከነበሩ pre-existing igneous rock ወይም ቅድመ ከነበሩ ከቅልጠት አለቶች ሴዲመንታሪ ሮክ ወይም አንዳንዴ ደግሞ ሜታሞርፊክ ሮክ ራሱ ምንድነው ቼንጅ ሆኖ ሜታሞርፊክ ሮክን እንዲፈጠር ያረጋል ማለት ነው። through heat and pressure inside the earth's crust በምን በሙቀትና በግፊት አማካይነት ከመሬት ውስጥ ወይም ከቅርፊተ መሬት ውስጥ የሚከሰት ወር የሚፈጠር ነው ማለት ነው። sometimes they are called changed rock የተቀየሩ ወይም የተለወጡ የሆኑ አለቶች በመባልም ይታወቃሉ ማለት ነው። marble is an example of metamorphic rock marble ኢብነ በረድ በመባል የምታወቀው ኢብነ በረድ ለጌጣጌጥነትን የሚያገለግል የሆነ የአለት አይነት ነው። ይህ ብዙ ጊዜ እንደ ሜታሞርፊክ ሮክን ወይም ለውጥ አለት በለውጥ አማካኝነት የሚመጣ ነው። it is formed from limestone ይህም ደግሞ ማርብል የሚባለው ከምን የመጣ ነው? ላይምስቶን ደግሞ is an example of sedimentary የኖራ ድንጋይ የምንለው ማለት ነው። ሜታሞርፊዝም ምንድነው? ሜታሞርፊክ እና ሜታሞርፊዝም ፕሮሰስ ነው ሂደት ነው is the transformation of pre-existing rock ምንድነው? pre-existing rock ወይም ደግሞ ቅድመ የነበረው igneous rock or sedimentary rockን ትራንስፎርም ሲሆን ሲቀየር ቼንጅ ሲሆን is called ፕሮሰሱ ሂደቱ የመቀየር ሂደቱ ፕሮሰሱ ምን እንለዋለን? ሜታሞርፊዝም በመባል ይታወቃል ማለት ነው። heat and pressure are the most important agent of change of igneous and sedimentary rocks into metamorphic rock ይሄ heat እና pressure ሙቀትና heat ይሄ ሙቀትና pressure ግፊትን ምንድነው ይሄ igneous rock እና sedimentary rockን ወደ metamorphic rockን እንዲቀየር ትልቅ ኤጀንት ነው ትልቅ አስተዋጽኦ የሚያደርጉ ናቸው። ስለዚህ በምን ምክንያት ነው sedimentary rock እና igneous rockን ወደ metamorphic rockን ይቀየራል ብንል because of heat and pressure ነው በሙቀትና በምንድነው በፕሬሸር አማካኝነት ነው ማለት ነው። this all about today's lesson. Have a nice time.